ስማ እምነት የለሽ ንጉስ ዳኪዎስ ክርስቶስ ከኃጢአት ባርነት ነፃ ካወጣኝ ወዲህ በፍጹም ባሪያ ልታደርገኝ አትችልም። ዲያብሎስ ሆይ እግዚአብሔር ይገስጽ። እሺ እባክህ ታላቁ ቆጵርያኖስ። ታላቅ እግዚአብሔር ብቻ ነው ማለት እኔም ጭምር ታላቅ አይደለሁም እንዴ? ከላይ ባይሰጥ ኖሮ አንተም ታላቅ አትሆንም ነበር። ስማ ቆጵርያኖስ እኔ በእውነቱ እንዳንተ አይነት ሳይንስና ፍልስፍና ያስማት ጥበብ ያጠና ሰው እንዴት የአንዲት ሴትን ጥሪ ሊከተል ይችላል ብዬ እጅጉን ሳስብ ቆይቻለሁ። ንጉሥ ሆይ ቆጵርያኖስ አንድ ተራ የገሊላ ናጢ እንዴት አምላክ ነው ብለህ ታምናለህ? እስኪ ንገረኝ። ይህ ታላቅ ምስጢር ነው። እግዚአብሔር በሥጋ ተገልጧል። የምታወራው ምስጢር ምን እንደሆነ ባላውቅም የአምላክ በሥጋ መገለጥ ግን ያሳስበኛል። እናም ስለዚህ ጉዳይ ነው ላናገረው የፈልገው። ምን ይመስላል ታዲያ? ግርማዊነቶ በመጀመሪያ አምላክ ሰው መሆን ይችላል። ሰው ግን በፍጹም አምላክ መሆን የሚቻለው አይደለም። እሺ ይሁን፣ ግን አምላክ ሊሞት ይችላል እንዴ? ጌታችን የሞተው ስለኛ ነው። በሶስተኛው ቀን ግን ተነስቷል። ሞትንም ድል አድርጎታል። ሞትን? እሺ ከዛስ? ሕይወትን ሰጥቶናል። ይህን ስትል እንዴት ነው? አሁን ሞት ቢፈርድብህ ሞተህ ትነሳለህ ማለት ነው? በፍርድ ቀን እነሳለሁ። የፍርድ ቀን? ምንድነው የፍርድ ቀን እባክህ? በእርግጥም አዎ በፍርድ ቀን እነሳለሁ። በጎቹን ከፍየሎች ለመለየት እውነተኛው ፈራጅ ደመና የሚመጣበት ቀን። ይሄ ሁላ የሚጠቅም ነገር የለውም። ዘቦች ውሰዱትና እዛው እስር ቤት ወሩሩት። ምንድነው ግርማዊነቱ? በእርግጥ ምንም መጥፎ ነገር የለም። ለቆጵርያኖስ እምነት ምክንያቱ አንቺ እንደሆንሽ ሰምቼ ነበር። ንጉሥ ሆይ እኔ እኮ ደካማ ሰው ነኝ። በምንም አይነት ሁኔታ የአባቴ የሊቀ ጳጳሱ ታላቅ እምነት ምንጭ ሊሆን የሚቻለኝ ሰው አይደለም። ግን አሁን አባትሽን ይቅርታ ባደርግለትና የናዝሬቱ አምላካችሁ እንድታመልኩ ብፈቅድላችሁስ? እናመሰግናለን ግርማዊ ሆይ። እንድታመሰግኝኝ አልፈልግም። እሱ ዳግም አስማተኛ እንዲሆን እንድታሳምኝልኝ ብቻ ነው ፈልገው። እንደዛ ላደርግ አልችልም። ከእግዚአብሔር ጋር ለመሆን መንገድ የጀመረ ሰው ፈጽሞ ወደ ኋላ አይመለከትም። እሱም መስቀሌን ተሸክሞ የሚከተለኝ ቢኖር ወደ ኋላ አይመልከት ብሏል። መርዘኛ ምላስ ነው ያላችሁ። በሌላ መንገድ ብንሞክራቸው ሳይሻል አይቀርም። ቆጵርያኖስን አስገቡት። እሺ ጌታዬ። እስኪ ደግሞ ቆጵርያኖስ የሚለውን እናያለን። ያው ጌታዬ ቆጵርያኖስ ቀርቧል። ቆጵርያኖስ ስለ ዮሲና ግድ እንዳለህ አምናለሁ። አዎን ንጉሥ ሆይ። ግሩም። እንግዲያውስ ለሷ ብለህ እኔም ማዘን ነገር ሁሉ ታደርጋለህ። አለበለዚያ ግን የኔ ባሪያ አድርጋታለሁ። መቼም ባሪያ የሚደርስበትን ነገር ታውቀዋለህ አይደለም? ስማ እምነት የለሽ ንጉስ ዳኪዎስ ክርስቶስ ከኃጢአት ባርነት ነፃ ካወጣኝ ወዲህ በፍጹም ባሪያ ልታደርገኝ አትችልም። ዲያብሎስ ሆይ እግዚአብሔር ይገስጽ። ከእናንተ ጋር መነጋገር ምንም አይጠቅምም። ዘቦች ይህችን ሴት አሁኑን ውሰዱና ለውሾች ወሩሩላቸው። ይህን እብድ ሰውዬ ደግሞ እዚያው እስር ቤት ወሩሩት። እስኪ አምላካቸው ምን እንደሚያደርግላቸው እናያለን።